እንኳን ለመድኃኔ ዓለም ክርስቶስ ወራዊ መታሰቢያ በዓል በሰላም በጤናና በፍቅር አደረሳችሁ አደረሰን። ሕዝበ ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን ቅዱስ እግዚአብሔር አዳምና ሔዋን በገነት ሳሉ አትብሉ የተባሉትን ዕፀ በለስን ቀጥፈው በመብላታቸው ከገነት ለመባረራቸው ምክንያት ሆነ። አዳምም ጸጋው በመገፈፉ ምክንያት በገነት ካሉ ዛፎች መካከል ቅጠል አገልድሞ ተሸሸገ። እግዚአብሔር አዳምና ሔዋን ያደረጉትን ሁሉ ያውቃልና አዳም የት ነህ ሲል ተጣርቷል። አዳም ግን በፈጣሪው ፊት መቆም አልቻለምና ከትእዛዙ ተላልፎ ዕፀ በለስን በልቷልና እንደተሸሸገ ተናገረ። በሔዋን ላይ ጥፋቱን ቢያሻግርም ከመረገም አልዳንም። የሚስትን ቃል ሰምታልና ከእርሱ እንዳትበላ ካዘዝኩ ከዚያ ዛፍም በልታልና ምድር በሥራ የተረገመች ትሁን። በሕይወት ዘመንም ሁሉ በድካም ከእርሷ ትበላለህ። እሾህና አሜኬላን ታበቅልብሃለች። የምድርን ቡቃያ ትበላለህ። ወደ መጣህባት ምድር እስክትመለስ ድረስ በፊት ወዝ እንጀራን ትበላለህ። አፈር ነህና ወደ አፈር ትመለሳለህ አለው። ነገር ግን አዳም የእግዚአብሔርን ትእዛዝ ተላልፏልና እያለቀሰ አምላኩን ለመማፀን ሱባዔ ያዘ። እግዚአብሔርም በአዳም ከልብ መጸጸት ምክንያት 5 ቀን ተኩል ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ በአለው አምላካዊ ቃሉ መሠረት ጊዜው ሲደርስ ከሦስቱ አካላት አንዱ እግዚአብሔር ወልድ ከእመቤታችን ከቅድስት ድንግል ማርያም በድንግልና ተጸንሶ በድንግልና ተወለደ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ በገባለት ቃል ኪዳን መሠረት ትንቢቱ የሚፈጸም ዘንድ መከራን ተቀበለ። ጲላጦስም በ3 ሰዓት ይሰቀል ዘንድ ሲፈርድበትም መስቀሉን ተሸክሞ በዕብራይስጥ ጎልጎታ ወደ ተባለው ቀራንዮ ወደሚባል ቦታ ወጣ። የራስ ቅል ስፍራ ቀራንዮ ጎልጎታ የአዳም አጽም የተቀበረበት ቦታ ነው። በዚያም የአዳም መቃብር የሆነች ዋሻ አለች። የመስቀሉንም እንጨት በዚያ በምድር መካከል አይሁዶች ተከሉት። የአዳም አጽም ቀድሞ ከአዳም ትውልዶች ሲተላለፍ ከኖህ ደርሷል። ኖህም ወደ መርከብ እንደ ታቦት አስገብቶት በኋላ መልከ ጼዴቅ ቀብሮታል። ጌታችንም ከአዳም የራስ ቅል በላይ ሊያድነው መስቀል ተሸክሞ ተንገላታ። አይሁድም የቀራንዮን ምራቅ እየተፉበት እየገረፉትና ከፊት ወደ ኋላ ወደፊት እየጣሉት አሰቃዩት። ከወደ ጫፍም አደረሱት። ሁለቱንም እንጨት አመሰቃቅለው ዓይኖቹ እያዩ እጆቹንና እግሮቹን ቸነከሩት። በዕለተ ዓርብ ቀትር 6 ሰዓት ላይም ተሰቀለ። መድኃኔ ዓለም ክርስቶስ በሞቱም ሞትን ገደለ። በትንሣኤውም ለሰው ልጆች ሁሉ ትንሣኤያችንን አበሰረ። ሲኦልንም በዘበዘ፣ ሰይጣንን አሰረው፣ አዳምንና ልጆቹንም ነፃ አወጣ። መድኃኔ ዓለም ክርስቶስ 13ቱ ሕማማተ መስቀል መከራን ተቀበለ። በሰሞነ ሕማማት ጠቅለል ባለ መልኩ የምናስባቸው የጌታችን የኢየሱስ ክርስቶስ መድኃኔ ዓለም ሕማማት 13 ናቸው። እነርሱም 13ቱ ሕማማተ መስቀል ይባላሉ። ለክርስቲያኖች እነዚህን ሕማማተ መስቀል ማወቅና ዘውትር በተለይም በዕለተ ዓርብ ማሰብ ተገቢ በመሆኑ እንደሚከተለው አቅርበነዋል። አንደኛ፣ ተኮርዖተ ርዕስ ወይም ራስና በዘንግ መመታት። መድኃኒታችን ኢየሱስ ክርስቶስ ራሱን በዘንግ መመታቱና መቀጥቀጡን የሚገልጥ ነው። ተኮርዖት የሚለው ቃል ኩርአ መታ ከሚለው የግስ ግስ የተገኘ ነው። ርዕስ ደግሞ ራስ ማለት ነው። አገረ ገዢው ጲላጦስ እኔ ከዚህ ጻድቅ ሰው ደም ንጹሕ ነኝ
ብሎ እጁን ከታጠበ በኋላ ጌታችን ኢየሱስ ክርስቶስን ገርፎ ለካህናት አለቆችና ለሽማግሎች አሳልፎ ሰጥቶ ነበር። በአይሁድ ሕግ የተገረፈ አይሰቀልም፣ የሚሰቀል ደግሞ አይገረፍም። እርሱ ጲላጦስ ግን ከገረፈው በኋላ የበደል በደል እንዲሰቅሉት አሳልፎ ሰጣቸው። መድኃኒታችን ኢየሱስ ክርስቶስ መድኃኔ ዓለም ተላልፎ ከተሰጠ በኋላ የእሾህ አክሊል ጎንጉነው ራሱ ላይ ደፍተውበታል። ራሱንም በዘንግ መትተውታል። የሰው ዘር ከአዳም ጀምሮ በጠላቱ በዲያብሎስ በተጎነጎነ የኃጢአት እሾህ ራሱ ተይዞ ነበርና ይህንኑ ለማስወገድ ከሰማይ የወረደ ሰማያዊ የሆነ ዳግማዊ አዳም መድኃኔ ዓለም ክርስቶስ በጠላቶቹ በአይሁድ ተንኰል የተጎነጎነ አክሊለ ሦክ እንደ ዘውድ ደፋ። በሲኦል ወድቆ በዲያብሎስ ተረግጦ ራሱ የሚቀጠቅጠውን የሰውን ልጅ ለማዳን መድኃኔ ዓለም ክርስቶስ ራሱን በመቃ ተቀጠቀጠ። ከራሱ ላይ በሚወርደውም ደም ፊቱ ተሸፈነ። ሁለተኛ ተጽፎ መልትዓት ወይም በጥፊ መመታት። አምላካችን ኢየሱስ ክርስቶስ እጃቸው በደም ጣቶቻቸው በበደል በረከሰ በአይሁድ እጅ በጥፊ መመታቱን የሚገልጥ ነው። ተጽፎ የሚለው ቃል ጽፋ በጥፊ መታ ከሚለው የግስ ግስ ሲወጣ ነው። መልታት ደግሞ ፊት፣ ጉንጭ ማለት ነው። ጌታችን ለሊቀ ካህናት ቀያፋ እውነቱን መናገር እንደ ስድብ ተቆጥሮበት መላልሰው ፊቱን በጥፊ መትተውታል። ፊቱንም በጨርቅ ሸፍነው ክርስቶስ ሆይ በጥፊ የመታ ማን ነው? ትንቢት ተናገርልን እያሉ ዘብተውበታል። በጠላት ዲያብሎስ እጅ ወድቆ በነፍሱ ይቀለድበትና ይንገላታ የነበረውን የሰውን ልጅ ለማዳን ብሎ በጠላቶቹ በአይሁድ እጅ ወድቆ ተጎሰመ፣ ተንገላታ፣ በጥፊ ተመታ። ጲላጦስ አሳልፎ ከሰጠው በኋላም በጠላት ዲያብሎስ እጅ ወድቆ በነፍሱ ይቀለድበትና ይንገላታ የነበረውን የሰውን ልጅ ለማዳን ብሎ በጠላቶቹ በአይሁድ እጅ ወድቆ ተጎሰመ፣ ተንገላታ፣ በጥፊም ተመታ። ጲላጦስ አሳልፎ ከሰጠው በኋላም አክሊለ ሦክ በራሱ ላይ አኑረው ቀይ ልብስ አልብሰው የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ እየተሳለቁበት በጥፊ መትተውታል። አላወቁትም እንጂ እርሱ በመንግሥቱ ሽረት በባሕሪው ሞት የሌለበት የዘላለም አምላክ ነው። ወሪቀ ምራቅ ወይም ምራቅ መተፋት ርኩሳን አይሁድ በብርሃናዊው የክርስቶስ ፊት ላይ በሚያጸይፍ ሁኔታ ምራቃቸውን እንደተፉበት የሚገልጥ ነው። ወሪቅ የሚለው ቃል ወረቀ ካለው ግዕዛዊ ግስ የተገኘ ነው። ትርጉሙም እንትፍ አለ፣ ተፋ ማለት ነው። በነቢዩ በኢሳይያስ መጽሐፍ ምዕራፍ 50 ቁጥር 6 ላይ ፊቴንም ከውርደትና ከትፋት አልመለስኩም ተብሎ እንደተነገረ እየዘበቱበት ምራቃቸውን ተፉበት። በኃጢአት የቆሸሸውን የሰውን ሕይወት ለማጥራት የመጣው ንጹሕ ባሕሪ አምላክ ተተፋበት። በሥራው ከገነት ተተፍቶ ተንቆ ተዋርዶ የነበረውን የሰውን ልጅ ለማዳን ኃጢአትን ይቅር የሚል እርሱ ጌታችን ያለ ኃጢአቱ ተተፋበት፣ ተናቀ፣ ተዋረደ። እንኳን በአምላክ ፊት በሰው ፊት እንኳን መትፋት እጅግ ያስነውራል። እርሱ ግን የኃጢአታችንን ነውር ከእኛ ሊያጠፋ ነውር የሆነውን ምራቅ ተቀበለ። አራተኛ ሰትየ ሐሞት ወይም መራራ ሐሞት መጠጣት። ጌታችንና አምላካችን ኢየሱስ ክርስቶስ በመልዕልተ መስቀል ሳለ ተጠማው ባለ ጊዜ መራራ ሐሞት መጠጣቱን የሚገልጥ ነው። ሰትየ ማለት ጠጣ ማለት ነው። ሐሞት የሚለው ሐሞት ተብሎ በቁም ይተረጎማል። ለመብሌ ሐሞት ሰጡኝ፣ ለጥማቴም ሆምጣጤን አጠጡኝ ብሎ ነቢዩ ዳዊትን በመዝሙር 68 ቁጥር 21 ላይ
ትንቢትን ያናገረ የነቢያት አምላክ መድኃኔ ዓለም ኢየሱስ ክርስቶስ የመጽሐፉ ቃል ይፈጸም ዘንድ ተጠማው ባለ ጊዜ ሆምጣጤ ተሞልቶበት ተቀምጦ ከነበረው ዕቃ ሆምጣጤውን በሰፍነግ ሞልተው ወደ አፉ አቀረቡለት። ውሃ አጠጡኝ ቢላቸው በአሞት የተደባለቀ የወይን ጠጅ ሊጠጣ አቀረቡለት። ቀምሶም ሊጠጣው አልወደደውም። ጌታችንም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። ራሱንም አዘንብሎ ነፍሱን አሳልፎ ሰጠ። ቢጠጡት ለዘላለም የማያስጠማ ውሃ የሚሰጥ አምላክ፣ የተጠማችውን ነፍስ የሚያረካ ጌታ፣ ለዘላለም የሚፈልቅ የሕይወት ውሃ ምንጭ የሚያድል መድኃኔ ዓለም በተጠማ ጊዜ የፈጠረውን ውሃ እንኳን የሚያጠጣውም የሚያቀምሰውም አላገኘም። 40 ዓመት ሙሉ በቃዴስ በረሃ ሲጓዙ ለነበሩ አባቶቻቸው ከሰማይ መና አውርዶ የመገባቸው፣ ከዓለት ላይ ውሃ አመንጭቶ ያጠጣቸው መድኃኔ ዓለም ክርስቶስ በተጠማ ጊዜ ቀዝቃዛ ውሃ ነፈጉት። የዝናባት የባሕርና የውቅያኖስ ጌታ በዋጥም ተቃጠለ። መድኃኔ ዓለም ኢየሱስ ክርስቶስ በሲኦል በረሃ ወድቀው በሕይወት ውሃ ጥም የተቃጠሉትን ነፍሳት ለማርካት ሲል ከእርሱ ተጠማ። በኃጢአት ወድቀው በበደል ረክሰው በነፍሳቸው ተጎሳቁለው መራራ መከራን የሚቀበሉትንና ምረረ ገሃነም አፉን ከፍቶ ሆዱን አስፍቶ የሚጠብቃቸውን ሁሉ ለማዳን መራራ ሐሞትን ቀመሰ፣ ሆምጣጣውንም ጠጣ። የመረረውን የሰው ልጆችን ሕይወት ለማጣፈጥ የመረረውን መጠጥ ተቀበለ። ተቀስፎ ዘባን ወይም ጀርባውን መገረፍ። መድኃኔ ዓለም ኢየሱስ ክርስቶስ ጀርባው እስኪላጥ ያለ ርኅራኄ የመገረፉን ነገር የሚገልጥ ነው። ተቀስፎ የሚለው ቃል ቀሰፈ፣ ገረፈ ካለው የግስ ግስ የተገኘ ነው። ዘባን ደግሞ ጫንቃ፣ ትከሻ፣ ጀርባ ማለት ነው። ከላይ እንደተገለጠው የተገረፈ አይሰቀልም፣ የሚሰቀል ደግሞ አይገረፍም ነበር። ጲላጦስ ግን ኢየሱስ ክርስቶስን አስገረፈው። ከደሙ ንጹሕ ነኝ ብሎ ከታጠበ በኋላ መድኃኔ ዓለም ክርስቶስን ያለ ኃጢአቱ በመግረፍ ለአይሁድም አሳልፎ በመስጠት ታጥቦ ጭቃ እንዲሉ የታጠበ እጁን መልሶ አቆሸሸው። መድኃኒታችን መድኃኔ ዓለም ክርስቶስ መንጸፈ ደይን ወድቆ በእግረ አጋንንት ተጠቅጥቆ በሳት አለንጋ የሚገረፈውን የሰውን ልጅ ለማዳን ሲል ጀርባውን ለግርፋት ሰጠ። ሥጋው አልቆ አጥንቱ እስኪቆጠር ተገረፈ። አይሁድ አገረ ገዢያቸው ጲላጦስ ላቀረበላቸው ምርጫ ይፈታላቸው ዘንድ ነፍሳትን ከሲኦል የሚያወጣውን ክርስቶስን ሳይሆን ራሱን እንኳን ከምድራዊ ወይን ማውጣት ያልቻለውን ወንበዴውን በርባንን መረጡ። መገረፍ ይገባው የነበረ በርባን ተለቀቀ። በነቢዩ በኢሳይያስ ጀርባዬን ለገራፊዎች ጉንጬንም ለጠጉር ነጪዎች ሰጠው ተብሎ እንደተነገረ ጀርባውን ለገራፊዎች አሳልፎ ሰጠ፣ ጽሙንም ተነጨ። ይህ ሁሉ የሆነው የሰው ልጅ ከሚያድነው አምላክ ይልቅ የሚገርፈውንና የሚዘርፈውን ወንበዴ መርጦ ስለተገኘ ነው። ተአርቆተ ልብስ ወይም ከልብስ መራቆት። አምላካችን መድኃኔ ዓለም ኢየሱስ ክርስቶስ ልብሱን መራቆቱን የሚገልጥ ነው። ተአርቆተ ማለት ታረዘ፣ ተራቆተ ማለት ነው። ፀሐይና ከዋክብትን ብርሃን አልብሶ የፈጠረ አምላክ ተራቆተ። ጸጋውን ለሩቃን የሚያለብስ አምላክ ልብሱን ተገፎ ራቁቱን ቆመ። ጨለማን ለብሶ ጨለማን ተንተርሶ ይኖር የነበረውን ሰው መልሶ ብርሃን ያለብሰው ዘንድ የብርሃናት ጌታ የጸጋ ሁሉ አምላክ ኢየሱስ ክርስቶስ ተገረፈ፣ ተራቆተ። የሲኦል ወታደሮች የሆኑት አጋንንት የሰውን ልጅ ጸጋ ገፍፈውት ነበርና ጲላጦስ ጌታችን መድኃኔ ዓለም ኢየሱስ ክርስቶስን አሳልፎ በሰጣቸው ሰዓት ወታደሮች ልብሱን ገፍፈውታል። የሰው ልጅ ለቀረበለት ምርጫ የሰው ምላሽ ዘራፊው፣ ገራፊው ወንበዴ በርባን እንዲፈታለት ነበር።
እነሆ እሳትና ውኃን አቅርቤልሃለሁ፣ እጅን ወደ ፈቀድከው ስደድ ሲባል የሰው ልጅ እጁን ወደ እሳት ሰደደ። ሰባተኛ እርግዘተ ገቦ ወይም ጎንን መወጋት። መድኃኔ ዓለም ኢየሱስ ክርስቶስ ነፍሱን ለሞት አሳልፎ ከሰጠ በኋላ ጎኑን በስለታም ጦር መወጋቱን የሚገልጥ ነው። እርግዘተ የሚለው ቃል ረገዘ፣ ወጋ ከተሰኘ የግስ ግስ ሲወጣ ነው። ገቦ ማለት ደግሞ ጎን ማለት ነው። ከጌታችን ከኢየሱስ ክርስቶስ አጠገብ በግራና በቀኝ ሁለት ወንበዴዎች ተሰቅለው ነበር። ሥጋቸው በሰንበት በመስቀል ላይ እንዳይኖር ጭናቸው ተሰብሮ እንዲወርዱ አይሁድ ጲላጦስን በለመኑት መሠረት ጭፍሮቹ የሁለቱን ወንበዴዎች ጭናቸውን ከሰበሩ በኋላ ወደ ጌታችን መድኃኔ ዓለም ኢየሱስ ክርስቶስ ሲመጡ ፈጽሞ እንደሞተ አይተው ጭኑን አልሰበሩም። ነገር ግን ከጭፍሮቹ አንዱ ጎኑን በጦር ስለወጋው ወዲያው ከጎኑ ደምና ውኃ ፈሰሰ። አምላካችን መድኃኔ ዓለም ኢየሱስ ክርስቶስ ሞትን ድል ያደርገው ዘንድ ሞተ። የሰው ልጅ በዘላለማዊ ሞት ተይዞ ነበርና ትልቁ ሞት በኃጢአት ምክንያት ከእግዚአብሔር መለየት ነው። በመድኃኔ ዓለም ኢየሱስ ክርስቶስ ሞት ግን ሞት ራሱ ድል ተነሳ። የሞት መውጊያው በሆነ ኃጢአት የሞተውን ሰው ለማዳን ጎኑን በጦር ተወጋ። በሰው ልቦና ተተክሎ የነበረውን ኃጢአት ከስሩ ነቅሎ ስለጣለው በሰው ልቦና ተተክሎ የነበረውን ኃጢአት ከነስሩ ነቅሎ ስለጣለው ሞት ወይ መውጊያ የታለ ተባለ። የሞት መውጊያው ኃጢአት ነበርና ከተወጋው ከጌታችን ከመድኃኔ ዓለም ጎን ደምና ውኃ መፍሰሱም የእግዚአብሔርን ልጅነትና የዘላለምን ሕይወት አጥቶ የነበረው ሰው ልጅነቱና ሕይወቱ እንደተመለሰለት የሚያረጋግጥ ነው። ምክንያቱም ከጎኑ በፈሰሰው ውኃ ተጠምቆ ልጅነትን ደሙንም ጠጥቶ የዘላለም ሕይወትን ያገኛልና። ስምንተኛ ተአስርቶ ድኅሪት ወይም ወደ ኋላ መታሰር። ጌታችን መድኃኔ ዓለም ኢየሱስ ክርስቶስ ሁለት እጆቹን ወደ ኋላ የፊጥኝ መታሰሩን የሚገልጥ ነው። ተአስርቶ የሚለው ቃል አሰረ። ይህ ቃል ሲነበብ ይላላል ከሚለው የግስ ግስ የተገኘ ሲሆን ትርጉሙም አሰረ ማለት ነው። ድኅሪተ የሚለው ቃል ደግሞ ተዕድረ ወደ ኋላ አለ ከሚለው ግስ ሲወጣ ነው። መድኃኒታችን መድኃኔ ዓለም ኢየሱስ ክርስቶስ ጊዜው በደረሰ ሰዓት ራሱን ለአይሁድ አሳልፎ በሰጠባት በዚያች ዕለትና ሰዓት ሻለቃውና ጭፍሮቹ የአይሁድም ሎሌዎች እጁን የኋሊት አስረው መሬት ለመሬት ጎትተውታል፣ አፍገምግመውታል። በኃጢአት ሰንሰለት የኋሊት ታስሮ ጠላት ዲያብሎስ የሚያፍገመግመውን የሰው ልጅ ለማዳን ሰውንም ከኃጢአት እስራት ይፈታ ዘንድ ሲል መድኃኔ ዓለም ክርስቶስ በጠላቶቹ በአይሁድ እጅ የኋሊት ታሰረ። ዘጠነኛና የመጨረሻው አምስቱ ቅንዋተ መስቀል። መድኃኒታችን በመስቀል ላይ የተቸነከረባቸውን ጠንካራ የብረት ችንካሮች ወይም ምስማሮች የሚገልጥ ነው። ቅንዋት የሚለው ቃል ቀኖ ቸነከረ ከሚለው የግስ ግስ የተገኘ ነው። መስቀል ማለት ደግሞ ዝም ብሎ የቆመ ግንድ ሳይሆን አሁን በየስፍራው እንደምናየው ምልክት የተመሰቃቀለ ነው። ጌታችን መድኃኔ ዓለም ኢየሱስ ክርስቶስ የተቸነከረባቸው አምስቱ ችንካሮች ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ ይባላሉ። እነዚህም የአምስቱ አዕማደ ምስጢራት ምሳሌዎች መሆናቸውን አበው ያስተምራሉ። ጌታችን መድኃኔ ዓለም ኢየሱስ ክርስቶስ እኛን አጣን ልጆቹን ለማዳን ሲል ይህን ሁሉ መከራ ግፍ ተቀበለ። የጌታችን የአምላካችን የመድኃኔ ዓለም ኢየሱስ ክርስቶስ ቸርነቱ ርኅራኄው በሕዝበ ክርስቲያን ላይ ይኑርብን። ኃጢአታችንን ይቅር ይበለን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር። ይቆየን።